ሰላም የኢምራ ፋሚሊ ቤተሰቦች፣ ዛሬ በሌላ ቪዲዮ መጥቻለሁ። ሌላ ኦንላይን ቢዝነስ የምንሰራበት አፕ ነው። ከዛ በፊት ለቻናሌ አዲስ የሆናችሁ ቻናሌን ላይክ፣ ሰብስክራይብ እና የምሰራቸው ቪዲዮዎች ሼር አድርጉ ለሌሎችም እንዲደርስ፣ እንዲሁም ደግሞ ሌሎች ተመሳሳይ ቪዲዮዎች የምሰራቸው ቪዲዮዎች እንዲደርሷችሁ ቻናሌን ሰብስክራይብ ማድረግ አትዘንጉ። እሺ፣ ወደ ዋናው ፖይንት ስገባ የዛሬው ኦንላይን ቢዝነስ የምንሰራበት አፕ ፔድወርክ ይባላል። እንደምታዩት እዚህ ጋር ፔድወርክ.com ብለን ሰርች እናደርጋለን፣ ወይም ደግሞ ሪፈረንስ ሊንኩን ከታች ቪዲዮ ሊንክ ላይ ቪዲዮ ዩቲዩብ ቻናል ላይ ከታች አስቀምጥላችኋለሁ ዲስክሪፕሽን ላይ። ስለዚህ ፔድወርክ የምንለው እኛም ሀገር ሊሰራ የሚችልና ጀስት ሌሎች ስራዎችን ሌሎች ጊዜያችንን በማይሻማ መልኩ ፓሲቭ ኢንካም የምናገኝበት አፕ ነው። እንደምታዩት እዚህ ጋር ኖርማሊ ዊዝድሮ ስላደረግኩት ላስት ዊዝድሮ ያደረግኩት እዚህ ጋር እንደምታዩት $1.63 አለ። ይሄ ራሱ ኢቨን አንድ ሪል መሆኑን የሚያሳያችሁ ነው ማለት ነው። እኔ ኦልሬዲ ቪዲዮ ስላደረኩ ወደዚህ ማመጣቸው አፖች ወይም ደግሞ እኔ የምሰራቸው ቪዲዮዎች ራሴ ቼክ ያደረኳቸው ኢቨን ትንሽም ቢሆን ዊዝድሮ አድርጌ ቼክ ያደረኳቸውን አፖች ነው ወደዚህ ማመጣው ማለት ነው። እንደምታዩት ዳሽቦርዱ ይህን ይመስላል። በዚህ በኩል የተለያዩ ኦፕሽኖች አሉ። ዳሽቦርዳችን አለ እዚህ ጋር አርሚ ሜካኒዝሞች እዚህ ጋር አሉ። ምን እንዴት ነው ልናገኝ እንችላለን፣ ምን በመስራት ነው ልናገኝ እንችላለን የሚለው ማለት ነው። እዚህ ጋር ኢኩቫለንት ፖይንቱን አስቀምጥልናል። 1000 ፖይንት ማለት $1 ማለት ነው በዚህ አፕ ማለት ነው። ስለዚህ ይህን $1000 ፖይንት እንዴት ነው ኮሌክት ልናደርግ እንችላለን? የተለያዩ ኤርኒንግ ሜካኒዝሞች አሉ። እንደምታያቸው ጌሞችን በመጫወት ፖይንቶችን ኮሌክት ልናደርግ እንችላለን። ሰርቪዎችን ፊልም በማድረግ እንዲሁም ሾርት ቪዲዮዎች ኤዶችን ዎች በማድረግ ማይክሮ ታስኮችን በመስራት ልናገኝ እንችላለን ማለት ነው። ሌሎቹ እነዚህ ሁለቱ ፕሮባብሊ እኛ ሀገር የመስራት ፕሮባብሊቲያቸው ለስም ፕሌይ ጌም ጋር ስንመጣ የተለያዩ ጌሞች አሉ። በዋናነት ከ0.1 እስከ $50 ኮሌክት ልናደርግ እንችላለን ማለት ነው። እንደ ጌሞቹ ሌብል እና እንደ ጌሞቹ ታይፕ ማለት ነው። አዛን ኤግዛምፕል የኛውን ፖይንትን ቼክ ባደርገው ምን አይነት ጌሞች መጫወት እንችላለን። እዚህ ጋር ሊስት አውት ሆኗል ምን አይነት ስንት ፖይንታቸውና ጌሞቹ። ለምሳሌ ይሄኛውን ኮሌክት ባደርገው ወይም ስታርት ባደርገው 6600 ፖይንት which means $6.6 ማግኘት እንችላለን ማለት ነው። ይህንን ጌም በመጫወት ጌሞቹን ስንጫወት ኢንስትራክሽኑን ኤፌክቲቭሊ ማንበብ ይጠበቅብናል። በኢንስትራክሽኑ መሰረት ካልሰራ ነው ጌሙን የማግኘት ወይም ፖይንቱን ኢቨን ጌሞችን ብንጨርስ ፖይንቱን የማግኘት ፕሮባቢሊቲያችን ለስ ሊሆን ይችላል ማለት ነው። ስለዚህ ከመጫወታችን በፊት ኢንስትራክሽኖች እናያለን። በኢንስትራክሽኑ መሰረት አንዳንዶቹ በፐር ሌቭል በ24 ሰዓት ውስጥ ፖይንቱን አፕዴት ሊያደርጉ ይችላል ማለት ኮሌክት የምናደርጋቸውን ኮይኖች አፕዴት ወደ $1 አፕዴት ሊያደርጉ ይችላሉ። አንዳንዶች ደግሞ አት ኤንድ ኦፍ ሌቭል ሊሆን ይችላል። ሌቭሉን ከጨረስን በኋላ እንትኑን ክሬዲት ሊያደርጉ ይችላሉ ማለት ነው። ስለዚህ ምንጊዜም ቢሆን ኢንስትራክሽኑን ቼክ ማድረግ ይጠበቅብናል ማለት ነው። ሌላኛው ኤርኒንግ ሜካኒዝም ዎች ቪዲዮ ነው። ዎች ቪዲዮ በዋናነት አፑ የሞባይል አንድሮይድ አፕ ነው። ስለዚህ ወጭ ቪዲዮዎችን የምናያቸው እኔ እየሰራሁ ናቸው ያለው ቪዲዮውን ዴስክቶፕ ላይ ነው። ስለዚህ ቪዲዮዎችን የምናየው ስልካችን ላይ አፑን ኢንስቶል እናደርግና ጀስት እንገባለን፣ ዎች እንለዋለን። አሁን እዚህ ጋር እንደምታዩት በአንድሮይድ ነው መመልከት ወይም ከአፕ ስቶር ላይ ወይም ደግሞ ከፕላይ ኮምፒውተር ስቶር አውርደን አፑን ኢንስቶል ካደረግን በኋላ
ቪዲዮዎችን ማየት እንደምንችል ያሳየናል ማለት ነው። ቪዲዮ በማየት እንደየቪዲዮ ይዘት እንደየቪዲዮ ርዝመት ኦፍኮርስ 30 ሰከንድ ያክል ርዝመት ነው ከፍተኛ ረጅም የምንለው ቪዲዮ ማለት ነው 0.1 ዶላር ድረስ እናገኛለን ማለት ነው። ሌላው ቢሊንግ ሌላው አርኒንግ ሜካኒዝማችን ሰርቬይ ነው። ሰርቬዮች አሉ እዚህ ጋር እንደምታችን ኦፍኮርስ ብዙ ሰዎች ሰርቬዮች የተሻለ ስለሚከፍሉ ብዙ ሰዎች ሰርቬውን ቶሎ ለመስራት ስለሚተዳደፉ ምናልባት ሰርቬይ ማግኘት እድላችን ለስ ሊሆን ይችላል፣ ግን መፍጠር ሊጠበቅብን ይችላል ማለት ነው። አንዳንድ ሰርቬዮች እኛ ሀገር ላይ ሳፖርትድ ላይሆኑ ይችላሉ። ስለዚህ እኛ ሀገር የሚሰሩ ሰርቬዮችን ከዚህ ሊስት አውት ከሆኑት መምረጥና መስራት እንችላለን ማለት ነው። ሌላኛው አርኒንግ ሜካኒዝማችን እዚህ እንደምታዩት ማይክሮታስክ ነው። ማይክሮታስክ በጣም አሪፍ የሚገኝበት ነው፣ ግን የተወሰኑ ስኪሎችን የሚጠይቁ ታስኮች አሉ እዚህ ጋር እንደምታያቸው አርቲክሎችን በመጻፍ ግራፊክ ዲዛይን፣ ፕሮግራሚንጎችን፣ ትራንስሌሽን፣ ቴስቲንግ፣ ቪዲዮዎችን በመስራት የተለያዩ አኒሜሽኖች በመስራት እዚህ ጋር ለምሳሌ መምረጥ እንችላለን። አርቲክል አልኩት ልበል እዚህ ጋር ቤዚክ ወይም ደግሞ ኢንተርሚዲየት ኦኬ ሌንግዝ ኦፍ ታስክ ሌንግዝ እስከ 2 ሰዓት የሆነ እየሰርች ማድረግ እችላለሁ ማለት ነው። እዚህ ጋር ሰርች ሳደርግ በዚህ ሳይድ እንደዚህ አይነት አፖችን ወይም ማለት እንደዚህ አይነት ታስኮችን ማግኘት ይችላሉ ማለት ነው። እዚህም እንደምታያቸው የተለያዩ ታስኮች አሉ። $1 $0.02 $0.05 እንዲሁም $0.1 እነዚህ ምንድን ናቸው? ፕሮፋይል ለምሳሌ እዚህ ጋር እንደምታያቸው የኤዱኬሽናል አካውንት ነው። እሱን ፎሎ ፕላትፎርም እሱን ፎሎ በማድረግ እስከ $1 ማግኘት ትችላላችሁ ይላል። ፕሮፋይል የሆነ ፕሮፋይል አለ እዚህ ፎሎ ማለት 0.02 ቪዲዮ በመስራት 0.05 እዚህም ቪዲዮ በመስራትና ፐብሊሽ በማድረግ ኢንስትራክሽኑ ኢንሳይድ ይኖራል 0.1 በሶሻል ሚዲያ ላይ ማለት ነው 0.1 ኮሌክት ማድረግ እንደምንችል ያሳያል ማለት ነው። በዚህ መልኩ ፖይንቶችን ኮሌክት በማድረግ ፓሲቭ ኢንካም ማግኘት እንችላለን። ሌላ ስራችንን በማይሻማ መልኩ የተወሰነ ገንዘብ መስራት እንችላለን ማለት ነው። ሌላው ቢሊንግ ሜካኒዝም ነው። የምናወጣበት ሜካኒዝም ምንድን ነው? የምናወጣበት ሜካኒዝም የተለያዩ ባንክ አለ፣ ፔይፓል አለ። የምንፈልገው መምረጥና የሰራናቸውን $1 ጀምሮ ማውጣት እንችላለን ማለት ነው። ለምታያቸው እኔ ከአሁን በፊት ያወጣኋቸው ናቸው እነዚህ 1.63 1.2 እነዚህ ዶላሮች ከአሁን በፊት ኮሌክት ያደረግኳቸው ናቸው ማለት ነው። እዚህ ጋር የፔመንት ሜትሪያችንን ሴት ማድረግ እንችላለን። በየጊዜው መቀየር እንችላለን። ከፈለግ አፕዴት ማድረግ እንችላለን። አንደኛው ባንክ አካውንት አለ። ባንክ ኢንፎርሜሽናችን ሲሆን ማስገባት ኮሌክት ዊዝድሮ ማድረግ እንችላለን ማለት ነው። ሌላኛው ደግሞ ፔይፓል አካውንት አለ ማለት ነው። ስለዚህ ከሁለቱ አንዱ መምረጥና ገንዘባችንን ማውጣት እንችላለን ማለት ነው። ሌላኛው እዚህ ጋር ምንድነው የምናየው አናላይዝ ነው። በየሳምንቱ በየቀኑ የምናገኘው ገንዘብ ጀስት እዚህ ጋር ግራፊካሊ ያሳየናል ማለት ነው። የተሻለ ፔመንት ያገኘንበት የወረድንበት ዊክንድ ያለውን አጠቃላይ ዛት የምናይበት ነው። ስለዚህ ኢቨን ፐርፎርማንሳችን ቼክ ማድረግ የምንችልበት ማለት ነው። እዚህ ጋር ሌላኛው አንድ የምናገኝበት ሜካኒዝም ሪፈራል ፕሮግራም አለው። ይህ አፕ አንድ ሰው ሪፈር ስታደርጉ ሪፈራል ሊንካችሁ እዚህ ጋር አለ። ይህንን ነው ሪፈር ልታደርጉ የምትችሉት። ሪፈራል ፕሮግራም ውስጥ ገብታችሁ አንድ ሰው ሪፈር ስታደርጉ እስከ $10 በሰው ማግኘት ትችላላችሁ ማለት ነው። which means እሱ $10 ሲያገኝ እናንተም $10 የምታገኙበት ሜካኒዝም አለ ማለት ነው። ሴቲንግ ኦፕሽኖች አሉት። እዚህ ጋር አካውንት ሴት ማድረግ ትችላላችሁ። ታይማችሁን፣ ከረንሲያችሁ በምንድን ነው መሆን ያለበት፣ አካውንት አይዲያችሁን እዚህ ጋር ማግኘት ትችላላችሁ። እንዲሁም ሳፖርት የተለያዩ ጀነራል ኢንፎርሜሽኖችን እዚህ ጋር ማየት ትችላላችሁ። ላንጉጅ ኦፕሽኖች አሉት ማለት ነው። ሄልፕ ሴንተር አለው። የሆነ ኢሹ ከገጠመን ሳፖርት መጠየቅ እንችላለን ማለት ነው እዚህ ጋር። ስለዚህ ይህ አፕ
አስተማማኝና እንዳያችሁት እኔ ዊዝድሮ አድርጌ ያሳየኋችሁ ወይም ደግሞ ከአሁን በፊት የሰራሁበት ሪል አፕ ነው። ጊዜያችሁን በማይሻማ መልኩ ጌሞችን በመጫወት ሰርቬዎችን በመስራት ቪዲዮዎችን በማየት የተለያዩ ማይክሮ ታስኮችን በመስራት ፖይንቶችን መሰብሰብ ትችላላችሁ ማለት ነው። ኮሚትድ ሆኖ ለሰራ በነገራችን ላይ ታይሙን መጠቀም ለቻለ ሁሉንም ታስኮች እዚህ ጋር ያሉትን ጌሞችንም ማይክሮ ታስኮችንም ቪዲዮዎችንም በሙሉ የሚያይ ሰው እስከ $700 ፐር መንዝ ሊሰራበት የሚችል አፕ ነው ማለት ነው። በተመሳሳይ በሌሎች ቪዲዮዎች እመጣለሁ። ተመሳሳይ ኦንላይን ቢዝነስ እንሰራባቸው የምንችላቸው አፖችን ይዤላችሁ እመጣለሁ። ቪዲዮ ላይክ፣ ሼር ኤንድ ቻናልን ደግሞ ሰብስክራይብ ማድረግ አትዘንጉ። አመሰግናለሁ።